እህቴ። እኔም ኮርችባቸዋለሁኝ አቡዬ። ሲቀጥል እኔም ጥሩ ይሁንኩለት ጥሩ ስለሆነልኝ ነው። ጎበዝ። አዎ ስንት ጥሩ ተሆኑላቸው የማይሆኑ አሉ። እና አንቺ እንዲህ ጥሩ ስለሆንሽ ባልሽ በአንቺ በጣም ደስተኛ ሆኖ ሚዲያ ላይ ወጥቶ ስለመሰከረልሽ ስላመሰገነሽ እናመሰግናለን። አኩርተሽናል። እኔም አመሰግናለሁኝ። ለሴቶች የምናገረው ነገር አለኝ። እሺ። ለብር ብላ ነው ሚዲያ ላይ እየወጣችሁ ያላችሁኝ ሴቶች ደግሞ ማለት ነው። እኔ ለብር ብዬ አይደለም ሚዲያ ላይ እየወጣሁት። መቼ ወጥተሽ? ያውቁታል፣ ኮሜንት ላይ ያሉ እነሱ ያውቁታል። ኦኬ ትክክል። ለባልሽ ክብር ነው እንጂ የመጣሽው ባልሽን ስለምታከብሪ፣ ስለምትወጂ፣ ስለምትቆይበት። ትክክል። እና ደግሞ ኢንቦክስ ላይ እየሄዳችሁ መጻፋችሁን አቁሙ። ባለትዳር ነው። ይመችሽ። ባሌ ባለትዳር ነው፣ ባሌ የኔ ነው አትጻፉለት ተብላችኋል። ሁለተኛ ሚስት አድርገን ሶስተኛ ሚስት አድርገን እያላችሁ የምትጽፉ ሼሞኒው። ሁለተኛይም ሶስተኛይም አራተኛይም እሷ ናት ብሏል። አለቀ። አስረግጦ ነግሯል። ያው ቲክቶኬን በጋራ ነው እና የምንጠቀመው ያው እንዲታውቁት ነው፣ እንዳትሳሳቱ ለማለት ነው። እሷም መግባት ትችላለች፣ እኔም መግባት ስለምችል የጋራ ነው፣ እንዳትወረዱ። ሰምታችኋል? ቲክቶካቸው የጋራ ነው። ኢንቦክሱን ትሾፈዋለች፣ እሷ ታየዋለች። ስለዚህ ትያዛላችሁ ልክ ስትጽፉ። ሁሉም ነገራችን የጋራ ነው። የሚገርምሽ እሷ ቴሌግራም ከከፈተች በዛ ቁጥር እኔ ኢሞ እጠቀማለሁኝ፣ እኔ ኢሞ ከከፈኩ እሷ ዋትሳፕ፣ እንደዛ ነው። እና ቲክቶክ ራሱ ፓስዋርድ ንገረኝ ትለኛለች፣ እነግራታለሁ። እንደዚህ እያደረግን ነው ሁለታችን የምንጠቀመው። እና ያው እኔም በእርግጥ ብዙ ማወራቸው በውስጥ ጉዳይ እንደዚህ አይነት እንኳን አንድ ቀን ለእኔ ያላት እምነት ስለሆነ እንደዚህ አይነት ነገር እያየች ራሱ አንድ ቀን ተጠራጥራኝና ጠይቃኝ አታውቅም። ማለቴ የተቸገሩ ሴቶችም ሆኑ ያፋልጉኝ የሆነ ነገር በኢሞም በዋትሳፕ በምንም ቁጥር ሰጥቻቸው ይመጣሉ፣ ያወራሉ። እና አንድ ቀን ይቺ ሴት ማናት፣ ለምንድን ነው እንደዚህ ሆነችው ብላ ጠይቃኝ አታውቅም። አንድ ቀን ማለት ነው። እንዲሁም እርዳቸው ነው የምትለኝ፣ በምችለው መንገድ እርዳቸው ነው የምትለኝ። ስላመንሽ ብቻ ራሱ ለእኔ ትልቅነት ነው። ሌላውን ተይውና ያለሽ እምነት እኔ መቼም 100% በላይ ቢኖር ከዛ በላይ ነው ለአንቺ ያለኝ እምነትና ፍቅር። ያው በዛው አጋጣሚ ልገልጽልሽ ስለፈለኩ ነው። እኔው ወሬ እናብዛባችሁ፣ ይመቻችሁ። በቃ ከልብ እናመሰግናለን። እኛም በጣም እናመሰግናለን። በጣም ደስ ትላላችሁ። በጣም ኮርተንባችኋል። ባለቤትህ የምትለው ነገር ካለ ትበል ፕሊዝ። በጣም አመሰግናለሁ ስላዳመጣችሁን። የምለው ነገር የለኝም፣ ጨርሻለሁ። እንዲህ የምትተማመኝበት ግን ለምንድን ነው ባልሽን? እኔም ባሌን እንዲህ እንድተማመንበት ንገሪኝ። አፈረች። በራሷ በጣም ስለምትተማመን ነው አንተን እንደዚህ የምታምንክ። እስኪ ንገሪያቸው እስኪ። ግን እኔም ጥያቄ ነው ብዙ ጊዜ ጠይቃታለሁ። እንደ ሰው ግን አንድ ቀን እንኳን እንደዚህ ብለሽ የማጠረጥሪ ለምንድን ነው እላታለሁ። እስኪ ግን በዚህ ብትነግሪ ደስ ይለኛል። ለምንድን ነው እንዲህ የምታምኘው? እኔ ስለምወደው አምነዋለሁ። ምክንያቱም እኔ የምወደው ሰው በእኔ ላይ የሆነ ነገር ያደርግብኛል ብዬ አላስብም። ጥሩ መልስ ነው። ስለምወደው አምነዋለሁ። የምወደው ሰው ይጎዳኛል ብዬ አላስብም። ትክክል። ዋው በጣም ደስ ይላል። ስለዚህ ስለምትወድክ ነው የምታምንክ፣ ስለምትወድህ ስለምታፈቅር። እሺ በቃ እንግዲህ እናመሰግናለን። መልካም ምሽት ይሁንላችሁ። በጣም ለምታምሩት ፈጣሪ ዘላለም በህይወት እስካላችሁ እስከ መጨረሻው አንድ ላይ ያቆያችሁ። ልጆች የበለጠው ልጆች ውለዱ፣ ክበዱ። እኔ እንደ እናት መመረቅ ወዳለሁ። እኔ ምርቃት ደግሞ ጠባይ ልማሚን በሉና እድሜ አንድ ላይ ብዙ ልጆች ጋር ጤና፣ ደስታ፣ ፍቅር፣ ሰላም ሁሉ ይሙላ በቤታችሁ። አሚን አሚን አሚን። እሺ አቡዬ አሚን። እናመሰግናለን። በቃ እሺ ሁላችሁም የሚመቻችሁ ሁላችሁንም በፊት እሺ ከመውጣታችሁ በፊት እንዴት ናችሁ? አቡዬ አለን መስኒ ወንድሜ እንኳን ደስ አላችሁ ሁለታችሁም። በጣም ተክተህ ደክመህበታል። ግን ደግሞ ወንድማችንም ከሁሉም ጎን እየሆነ ስለሆነ እሱም እግዚአብሔር ይስጠው፣ በወጣው ይተካለት። አንተም ደግሞ እንኳን ደስ አለህ። ይሄንን ያገኛችሁትን ገንዘብ ደግሞ ባርኮላችሁ እጥፍጥፍ በዚህ የተነሳ እኮ ነው እንደዚህ የደረስነ ደረጃ እንድትሉ ያድርጋችሁ። የምትጠቀሙበት ገንዘብ ያድርግላችሁ።
እንኳን ደስ አላችሁ። አሜን። እንኳን አብሮ ደስ አለን። አለኝት እንኳን አብሮ ደስ አለን። እናንተም የኔ ደስታ ስላስደሰታችሁ የኔን ደስታ በጉጉት ጠብቃችሁ እንደኔ እንቅልፍ አጥተው የሚገርምሽ ያለቀሱም ሁሉ አሉ በውስጥ እንትን ያሉልኝና እናንተ ሁሉ ቃላት የለኝም። እኔ በተለይ ደግሞ ማለት ነው ከምንም በላይ ለማዳም ቅመሞችና ለእረኞች ክብር አለኝ። በቃ ሁሌ የሚመቻችሁ ጥሩ ነገር ይግጠማችሁ ነው የምለው። በቃ ለእናንተ እኔ በጣም ትልቅ ክብር አለኝ። ምክንያቱም ጥራችሁ ግራችሁ የማዳም ቅመሞችም እናንተ እንደ ሻማ እየቀለጣችሁ የሰውን ህይወት የምትቀይሩ እኔ እህቴ የከፈለችልኝ መስዋዕትነት አቡ ብነግርሽ ማለት ነው። ያ አላህ ወላሂ ነው የምልሽ። ምን ብዬ 10 ምናምን ዓመት እህቴ በሰው ሀገር ስትንከራተት አንድ እንኳን የራሷ ቤት የላትም። የሚገርምሽ ነገር ማለት ነው። ለእኛ ግን ከማንም በላይ ደስተኛ ሆነን እንድንኖር ለቤተሰቦቿ የኖረች እህቴ ናት። የሚገርምሽ ለማዳም ቅመሞች የምናገረው ነገር ቢኖር እህቴ ይህን ያህል ዓመት በአረብ ሀገር ተንከራታ ኖራ አገሯ ስትገባ መውለድ እምቢ ብሏት አሁን በቅርብ ነው በመከራ የወለደችው እና በዛም ደግሞ ስለወለደች በጣም ደስ ብሎኛል። እህቴ እድሜያችሁን እያሳለፋችሁ ለሰው ብላችሁ አንዳንድ ጊዜም ለራሳችሁ እንድታስቡ ነው የምፈልገው። እኔ የእኔ እህት ያደረገችው ለራሷ ሳይኖራት ለእኛ ቤት ሰርታ ለእኛ አድርጋ የራሷን ህይወት ረስታ መታ ግን ያንን ያህል ዓመት ኑር ጊዜ መታ አግብታ ስትቀመጥ መውለድ እምቢ ብሏት በጣም ብዙ ተሰቃይታ ግን ለአላህ ምን ይሳነዋልና አልሐምዱሊላህ ረቢል ዓለሚን አሁን ሴት ልጅ ከ2 ወር በፊት እንደዛ ወለደችና በጣም ደስ ብሎኛል። ለእናንተ የምነግራችሁ ነገር ግን የራሳችሁን ህይወት አንዳንድ ጊዜ አትርሱ። በቃ ለሰው ስትኖሩ ለእናንተን ማስታወሱ። እኛ ማለት ቤተሰብ አንዳንድ ጊዜ በቃኝም ስለማናቅ እናንተ በቃችሁ ማለት ልመዱ ነው የምለው። ከልብ አመሰግናለሁ። ከታች ደግሞ ቲቲና ኡስማን ሰይድ የሚባል ልጅ አሉ። ማለት ኡስማን ሰይድ የሚባል ልጅ እና ቲቲ እነሱ ደግሞ ለእኔ ያደረጉትን ውለታ መቼም ማረሳው። ብቻ ፈጣሪ ይክፈላችሁ። ከልብ ነው የማመሰግነው። ኡስማን ወንድሜ አንተ ለኔ ያደረግከውን ነገር ከልብ ነው የማመሰግነው። አንተንም ከእንደዚህ አይነት ከልፋት ስራ አውጥቶ ኢንሻአላህ መልካም ነገር እንዲገጥም እመኛለሁ። ቲቲዬም አመሰግንሻለሁ። ሌሎችም አላችሁ ስማችሁ አልጠቀስኳችሁ በጣም በውስጥ እየመጣችሁ የጣራችሁልኝ የለፋችሁልኝ እናንተም ሁሉ ከልብ አመሰግናለሁ። ሰሚር ሁላችሁም አመሰግናለሁ። ከልብ ነው የማመሰግናችሁ። ክበሩልኝ እና የማዳም ቅመሞች ለራሳችሁ ወቁ። በቃ ሁሌ በቃ ለሰው አትኑሩ። በእኔ እህት ያየሁትን እኔ ማለቴ እኔ እንጃ ብቻ አላውቅም። እኛ ቤተሰብ ራሱ አንፈልግም እያልን እሷ ለምን እያለች የራሷን ህይወት ትታ ነው ለእኛ ስታደርግ የኖረችው። ግን እዚህ መታ ስትኖር ቢያንስ እንኳን እኔ ለራሴ ላግዛት አልቻልኩም። የራሴን ህይወት ነው የማሯሩጠው። ከሴት ደግሞ እንዲህ ጨካኝ ነው እና ሴቶች ለራሳችሁም አንዳንድ ጊዜ ወቁ። ህይወታችሁን አስቡት። ግዴታ የሰው ልጅ ኑሮ ሲገባ ዘሩን መተካትም አለበት። የራሱ ህይወት የሚለው መኖር አለበት እና ዱንያ ትሞላም። አንዳንድ ጊዜ ለራሳችሁ ወቁ። የራሳችሁንም ላይፍ አስቡ። ልጅ ያስፈልጋችኋል። ያልወለዳችሁ ደግሞ በቃ ሀገራችሁ እየገባችሁ ወለዱ። የሰው ልጅ አሳዳጊ አትሁኑ። በቃ እኔ ልንገራችሁ፣ የወንድም የእህት ልጅ አታሳድጉ። የወንድም የእህት ልጅ ለእናንተ አይሆናችሁም። በቃ እኔ ለእህት ያልጠቀምኳትም እሷ ግን ያደረገችልኝን ነገር ያክል እኔ ለእህት ያልጠቀምኳትም። ስለዚህ ልላችሁ የምፈልገው ነገር ቢኖር የሰው ህይወት አትኑሩ። አንዳንዴ ለራሳችሁ ኑሩ። የራሳችሁ ልጅ ያስፈልጋችኋል። የራሳችሁ ቤት ያስፈልጋችኋል። ሁሌ ለሰው ስትኖሩ እኛ ኢትዮጵያ ያለን ሰዎች በቃ እናናቅምና በቃ ማለት ልመዱ። እረኞችም ደግሞ በጣም ጎበዞች ናችሁ። በበረሃ እየተንከራተታችሁ የምትለፉ ጀግኖች ናችሁ። እናንተ የሚመቻችሁ ስደተኛ ሁሉ ይለፍለት፣ የስደተኛና የድሃ ቀን ይምጣለት ነው ብለው ከልብ አመሰግናለሁ። በቃ ገና ደሩ አሊ እረኛ ስትል ደጋግመህ ዛሬ እረኛ አለ እንደ ኢማራት ሳውዲ እኮ ነው እረኛ ያለው። ኢማራት ኢማራት ነኛው ግን ሳውዲ ያሉ እረኞች ለእኔ ያደረጉልኝን ያክል ማንም አላደረግልኝ። ሳውዲም ዱባይም ያሉ ማለት በዚህ ቻሌንጅ የሚገርምሽ 1000 ፎሎወር ይዘው 3-4 ቪዲዮ እየሰሩ የሰው ደስታ የሚያስደስታቸው ስለሆኑ ነው ላመሰግናቸው የሚፈለጉት። ኦኬ ግን ሳውዲ ናቸው እንጂ ዱባይ እረኛ የለም አለ ይላሉ ኮመንታተር። አላውቅም ነበር። የተለያየ ስራ ነው ያለው። ገጠር አለ። ኦኬ እኔ እኮ አሊ ሳውዲ ይመስለኝ ነበር። ለምን እንደሆነ አላውቅም። አሊ ሳውዲ ይመስለኝ ነበር በቃ። እና በቅርብ ነው በዚህ ቻሌንጅ ብዙ ሰው እንዳለክ ያወቁት።
እሱም ትናንትና ወልዴ ሳውዲ መስየው ነበርና ዱባይ መሆኔን ሲያውቅ ነው የስራውንም እድል የጨመረልኝና ወልዴም ከልብ አመሰግናለሁ። ትልቅ ደረጃ ላይ አድርስ ከዚህ በላይ እና የኔ ወሬ ስለማያልቅ በቃ ልውጣላችሁ። እኔ ምልክ አሊ ጠፋብኝ። ልጠይቅህ የነበረው ነገር በቃ ተው፣ ጠፋብኝ። አይምሮ የጠፋ አስታውሰው ጠይቀሃለሁ። ጎበዝ ልጅ ነህ፣ በርታ። ትልቅ ተስፋ ይታየኛል ባንተ። ትልቅ ቦታ ደርሰህ ለብዙ ወንድሞቻችን ዱባይ ላይ የስራ እድል እንደምታመጣ ይሰማኛል። አምንብሃለሁ። በርታ። እሺ ደግሞ አዎ ልልክ የነበረው ስለ እህትህ ስትናገር በጣም አስተዋይ ልጅ ነህ። በጣም የተዋለልክን ውለታ ማትረሳ ልጅ ነህ። እህትህ ለአንተ የከፈለችው መስዋዕትነት ስትናገር፣ ሚስትህ ለአንተ የሆነችው ስትናገር፣ አመስጋኝ ሰዎች ይጨመርላቸዋል። እጅግ በጣም አመስጋኝ ነህ። የተደረገልህን ትንሿንም ነገር ቢሆን ታመሰግናለህ እና እንደዚህ አይነት አመስጋኝ ሰዎች ይጨመርላቸዋል እና ይጨምርልሃል። ገና ይጨምርልሃል አመስጋኝ ስለሆንክ እና አሁንም ፈጣሪ ጨምርልክ። እዩ ሚስቱን አመሰገነ፣ የሚስቱን እናት እህቱን አመሰገነ። እያንዳንዱን ቪዲዮ የሰራለትን ሪፖስት ዲዩት ያደረገለትን ስቶሪ ላይ ያደረገለትን ሁሉንም አመሰገነ እና አመስጋኝ ሰዎች ይጨመርላቸዋል። የሚገርምሽ ነገር ሀቡ ማለት ያው ጊዜ ስለማይበቃ ነው። አንድ ቀን መጥቼ በሰፊው አወራሻለሁ እና ሁሉንም ነገር እናወራለን። ከቤተሰቦች ጀምረው ለእኔ ያደረጉልኝ ነገር ብዙ ስለሆነ ነው። አባቴ በጣም እወድሃለሁ፣ በጣም ነው የማከብርህ። እድሜህን ይስጥህ። አንተን ኢንሻአላህ ይሄ ነገር ተሳክቶልኝ ሀጅ ሳላስደርግህ እናትና አባቴ አላህ እንዲቀማኝ ዱአ አድርጉልኝ። ሁላችሁ የሚስቴንም እናት የኔንም እናትና አባቶች ሀጅ ሳላስደርጋቸው አላህ እንዲቀማብኝ ዱአ አድርጉልኝ። በቃ ይሄ የምን ጊዜ ምኞቴ ነው እና አባቴም እናቴም በጣም ወዳችኋለሁ። አክስቶችም ሁላችሁም በቃ ቃላት የለኝም። አመሰግናለሁ። ሰላም ባለቤቱ አምሃራዊት ስለመጣሽ እናመሰግናለን። ጥሩ ሚስት ስለሆንሽ እናመሰግናለን። እኔም አመሰግናለሁ። ደህና ደሩ። መልካም ቀን ይውላችሁ። ምሽት እኔም ስራ ልገባ ስለሆነ መልካም የስራ ሰዓት ይሁንልኝ። እና ሚስቶች ከእሷ ተማሩ፣ ባሎችም ሚስቶች ከአሊ ሚስት ተማሩ፣ ባሎች ደግሞ ከአሊ ተማሩ። ትልቅ አስተማሪዎች ናቸው። እውነት መከባበርን፣ ፍቅርን ያስተምራሉ እና ተማሩ ከነሱ። እሺ ቲጂ ስልክ ይዛለች። መሲ ባልትና ተዋውቋት፣ የማታውቋት ካላችሁ መሲ ባልትና ትባላለች። የምትገኘው በዩናይትድ አረብ ኢማሬት ነው። ንጹህ ጥራት ያላቸው ጣዕም ያላቸው የባልትና ውጤቶችን ታቀርብላችኋለች። ፎሎ በማድረግ ቁጥሯ ባይዋ ላይ ባለው ዋትሳፕ ቁጥር ኦርደር አድርጉ። ቴንኪዩ። ሂጂበት መስዬ መጨመር በራስሽን አስተዋውቂ። አመሰግናለሁ። እሺ አውዬ መሲ ባልትና እባላለሁ። የማታውቁኝ ዱባይ ነው የምገኘው። ቤት ውስጥ የተዘጋጁ ባልትናዎች አሉኝ። የቡና እቃዎች፣ ሞሰብ፣ ብዙ እቃዎች አሉ። ባልትናዎች ደግሞ ጥራት ባለው ነገር በጣም ጣዕምናው ጥራቱ ነው የምታወቀው እና ሁሌም ለእናንተ ጥሩ ነገር ነው የማቀርበው። ዱባይ ያላችሁ አጅማን፣ አላይን፣ አቡዳቢ ሁሉም ቦታ ጋር አደርሳለሁ። ማዘዝ የምትፈልጉ ባዮ ላይ ስልክ ያለላችሁ እዘዙኝ። ይሄ ከለሩ የሚያማምር ስታዩት ስትበሉትም የሚጥም ቆንጆ የሆነ ባልትና ነው የማቀርብላችሁ። አመሰግናለሁ። አብዬ ይመችሽ። ፎሎ አርጓት ጋይስ። እሺ አሁን እኔ ትናንትና ቃል ገብቻለሁ ከቲጂ ስጦታ ለድሮኖቼ ለአንድ ለሁለት ሰው እንደ አቅሜ ለሶስትም ልገዛ እችላለሁ፣ አይታወቅም። በጣም ደምቶኛል ሰሞኑን፣ ለጤና ያርግልኝ። በቋጣሪነት የምታወቀዋ ሴትዮ እየደማኝ ነው። ሀቡ ወጪ ካልወጣ ገቢ አይገባም አሉ። እንግዲህ እንዲህ እያላችሁ ወጪ ልታስወጡኝ ነው። አልፈልግም፣ አላወጣም። ሀቢባ ቋጣሪ በመባል ነበር የምታወቀው፣ ግን አሁን ሲደማኝ እኔ በወርቅ ነው የደማኝ። ወርቅን የገዛሁት ለድሮኔ ለልደቷ ለፍቅር የሚሉ እንዲህ በወርቅ ነው የምጀምረው። አይገርማችሁ? ለሜሉ ፍቅር ነው የገዛሽላት። ለሜሉ የአንገት ወርቅ 3.7 ግራም የአንገት ወርቅ ምስር ልጁ ደህና ነው። አሳያቸዋለሁ፣ ሌሎች አሳያቸዋለሁ። አሳይን። በጣም ይቅርታ አሳይን። መጀመሪያ ቤቢን እንየው። ቤተሰቦቼ እዚህ ቤት ያዋጣችሁለት ቤቢ የምንደረስ ታክሞ አሁን ሐኪም ቤት ነው ያለው። ካስታወሳችሁት በዛኛው አካውንቴ በተዘጋው አካውንቴ እርዳታ አንዬ የኔው ሀቢባ ግን እናንተ ልጅ አይዘጋማ።
ቅድም ከፍቼ ነበረ ብዙ ሰዓት አልዘጋብኝም። እሺ በጣም እንዳታስጠጊው። እሺ ቁጥል ምናምን የተከፋበት የሀቢባና የእንትን ይለያያል። ማሪ በቃ 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 ምስርዬ ያው ቤዛ ደህና ነሽ? እንዴት ነሽ? ደህና ነው አልሐምዱሊላህ። ምን ታፍራለሽ? አወራሻለሁ ትላለች። እኔ ነኝ እንጂ ያላወራሁሽ በእንደዚህ አይነት ሁኔታ ለምን ብዬ እንደማወራሽ ስለማላውቅ ነው። እሺ አንዳ ጨርሶ አፍ ያርግልሽ ልጅሽን። አይዞሽ እሺማ በርቺ እሺ። ያው ምስር ከጎንሽ አለች። ምንም ነገር ከፈለግሽ እኛም አለን። እሺም አይዞሽ። ወይኔ ሀቡዬ ግን አይተሽዋል ቪዲዮን? ባለፈው ዕለት እኮ ከፋኝ እኮ ሀቡዬ ግን አላየሁም። ምን ሆስፒታል ስመጣ ማለት ነው። ሆስፒታል ስንመጣ ማንም የለም አጠገባችንና በፊት እሷ ጓደኞች ምናምን ነበራት ቤቷ ምናምን የማውቃቸው በጣም ብዙና እንደዚህ ብቻዋን ሆና ሳይ ስትንቆራጠጥ ወደዚህ ሳይ ማንም የለም። ታውቂያለሽ ግን አንዳንዴ በቃ ከገንዘብም በላይ ሰው አጠገብሽ ሲኖር እኔ የእውነቴን ነው ሀቡ ሲከፋኝ አልችልም። የውስጤን ለሰው ወይ ለቀረብኩት ሰው ካልነገርኩኝ አይወጣልኝም። ወይ ስቅስቅ ብዬ ትራሴ እስክሪስ ድረስ እንደዚህ ተደፍቼ አልቅሼ ነው የሚወጣልኝ ብዙ ጊዜና ተሰማኝ ብቸኝነት። አሁን እኔ ባልኖር ገንዘቡን የኢትዮጵያ ሕዝብ ሰብስቦላታል። እግዚአብሔር ይስጠው ሁሉም ለሰጣት። ግን እኔ ባልኖር በቃ ማንም የላትም። እንደዚህ ብዙ ጓደኛ ቤቷ ሰብስባ አብሮ ሲበሉ አብሮ ሲጠጣ የነበረም በቃ ማንም የላትም ማለት ነው ብዬ አንቺ እንዴት እንደተሰማኝ ብቸኝነት በቃ 2 ቀን እዛ ጋር የነበረውን እነግርሻለሁ አይደለ አቡዬ እየገባውን እነግርሻለሁ። እና ባዶ በቃ የሆነ ሰው ፈልጌ ሰው ነበረ በሰዓቱ ያጣሁት። መብርሃን ምስክሬ ነች። ብቻ ግን አይዞሽ ፈጣሪ አለ። አይዞሽ ግን ደግሞ እግዚአብሔር አዋቂ ነው። ማነው የልጁን መዳን ነበር። እግዚአብሔር ይስጥሽ አንቺ። እኔማ ምን አረኩኝ? ህዝቡ ነው እኮ የረዳው። እኔ ጊዜን ጉልበቴን ነው የሰጠሁት። ቁጭ ብዬ ነው ያሰባሰብኩት እንጂ ገንዘቡን የሰጠሁት ማለት ይሄንን ራሱ በውስጥ ሳውራሽ እምቢም አላልሽኝም። የልጅ ጉዳይ ነው ብዬ ስነግርሽ ከአንዳንድ ነው። ብዙ ሰው ሶሻል ሚዲያ ላይ የምታየውን ሰው በውስጥ አታገኙም። እውነት ልንገርሽ በልጅ ጉዳይ በልጅ የተፈተፈተም በልጅ ጉዳይ አልደራደርም። ምስርዬ በልጅ ጉዳይ ከአንዳንድ ነው ከአንዳንድ ያውም ሊሄድ በጣም መጥፎ ሁኔታ ውስጥ ነበርኩ። እግዚአብሔር ምስክሬ ነው አቡ የዛን ጊዜ ወደዛ ሊሄድ ትኬት ራሱ ሴትዮ ነች ስራ አቁሜ እሷ ተሳፍራ ከተሳፈረችበት ጁጁን የምታውቂያት ከሆነ ፎዚና ጁጁ ናቸው አደፋፍረውኝ ለሴትዮ እንትኔን እንድልክ ያደረጉት። ቪዛዬን እኮ ጨረስኩ ቪዛዬን እኮ ጨርሻለሁ ብዬ ስላት ከአንዳንድ በፊት ቃል ስለገባችልኝ ወዲያውኑ ትኬት ቆርጣ ስትልክልኝ አላመንኩም። አባቴን በጣም አሞብኝ ነበረ። ያውቃሉ የሚያውቁ ትዕግስትም ታውቃለች የሚያውቁ ያውቃሉ የቅርቤ ሰዎች እና እኔ እንደ ነገ ሊሄድ ነው እንደ ዛሬ ብዬሽ ነበር ቮይሴ ላይ ይሄን ነገር የሰማሁት። በታሪክ አልሰማሁም። እንዲህ መሆኗንም ብቻዋን እንደዚህ ለብቻዋ ስትሰቃይ መክረሟን ለማንም አልነገረች እንደማታውቂ እንደነበረ ለእናቷ ራሱ እናታችን ራሱ አታውቅም። ሰው ለእናቷ አይናገርም። ብቻዋን ነው ዋጣ ጋር 1 ዓመት ከምናምን አንዳንድ ሰው ነገርኩሽ። በቃ እኔ እምቢ አትለኝም። እንደውም ቪዲዮ ሰርታ ነበረ የኢትዮጵያ ሕዝብ ይርዳ በቃ ብላ ስታለቅስ ቪዲዮን አጥፊ ሀቡ መቼም እምቢ አትለኝም እኔ ለሀቢባ እነግራታለሁ አልኳት። በቃ ሲረሶኝ ተናድጄ እስከዛሬ አልነገርሽንም ብያት ማለት ነው። ከዛ ስነግርሽ እግዚአብሔር ያክብርሽ፣ የእውነት እድሜና ጤና ይስጥሽ፣ ለልጆችሽ ያኖርሽ። እኔ መቼም አልረሳውም ይሄን ነገር። ወዲያውኑ በቃ ወዲያውኑ ምንም ጥያቄ አላቀረብሽም። እንደነገርኩሽ ወዲያውኑ ነው ቪዲዮ ሰርተሽ እንትን ያልሽልኝና እና እግዚአብሔር ያው አንቺ ባታረጊውም ከገንዘብ በላይ ነው ያረግሽልኝ አቡዬ፣ ከገንዘብ በላይ ነው። በምንም አይተመን። በአንቺ በኩል ነው ይሄ ልጅ እንዲረዳ ዛሬ ላይ ታክሞ ለዚህ የበቃው። እኔ እንጃ እኔ ማውራትም አልችልም ብዙ ታውቂያለሽ። እና ብቻ ሁሉም ነገር አልፏል። እግዚአብሔር ይመስገን። ዋናው ማመስገን ነው። ለምወድ ነው። እሷም ልታመሰግናችሁ ትመጣለች ሙሉ በሙሉ ተሽሎት። እግዚአብሔር ይመስገን ዛሬ ያለበት ነገር። ዛሬ ሲያለቅስ ስሰማ አቡዬ እንዴት ደስ እንዳለኝ። ዛሬ ነው ያስገቡኝ እዚህ ክፍል።
ስመጣ እያለቀሰ ድምፁን ስመው በቃ አንቺ በቃ ይሄ ልጅ ህመም ተሰምቶት ነው አሞትም ይሆናል እኮ የሚያለቅሰው። ወይኔ እንዴት ደስ እንዳለኝ በቃ በህይወት እንዳለ አረጋገጥኩ። ከትላንት ወዲያ ተይኝ። እኔ ምን ያደለውም እሱን አልነበረም። አይንቀሳቀስ አያይም። እዛችሁ ድፍት እንዳለ ነው። ሰዎቹ ነው መጥተው የሚያገላብጡት። ዛሬ ግን እንደዚህ ያልቅሰው ሳይ ተመስገን። ለዚህ ነው እንደ ያማረርኩት ብዬ የእውነት ራሴን ነው የወቀስኩት። እና በጣም ነው ደስ ያለኝ። እግዚአብሔር ይመስገን ዛሬ ደህና ነው፣ ደህና ነው። ምስርዬ እህትሽ ናት አይደል? ቤዛ እህቴ ነች። የታናሽ ነች። አቡዬ የእናት አንድ እናት ነው የተወለዳችሁት? አንድ ማፀን? እኛ እኔ በእናት ነን። እናትና አባቴ ከአንድ ማፀን ነው የወጣ። ሶስቱ እናቴን ይመስላሉ። እኔ አባቴን ነው የምመስለው። የእናት ከአባት ልጅ እኮ የእናት ልጅ ይበልጣል። ተቀሻ ከአንድ ማፀን አይደል እንደ የወጣ ነው። እሱን ነው የምልሽ። ይሄ የአባት ከዛ የእናት ልጅ ሲሆን ከአንድ ማፀን ስለሆነ ሞር ይቀርባል። የሆነ ደማችን እኮ አቁመሽን አንድ ቦታ ላይ ስታይ የሆነ ነገራችን ባይመሳሰል አበላላችሁ ይመሳሰላል ይሉናል። በፍጹም ሂጂማ እሷ ጋር ከለራችሁ ሜቢ ከለራችሁ ምናችሁም አይመሳሰልም። እሺ ነይ እህቷን አላመንኩም። ነይ ብርሃኑ ገበይ ምናቸው ነው የማይመሳሰለው? ጋይስ ኢማጅን የአንድ እናት ልጆች ሆነው ምናችን የማይመሳሰልም። እስቲ የሆነ ነገር ፈልጉ የሚመሳሰል። ቅንድብ አይመሳሰልም፣ አፍንጫ አይመሳሰልም፣ አይን ሜቢ አይናቸው ጋይስ ኖ አይመሳሰልም፣ ይለያያል። አንመሳሰልም ግን የሆነ ደማችን በቃ ከኔ አባቴ ነው የምመስለው። አይገርም ግን የእናቶች ዥንጉርጉር የተባለው እኮ ለዚህ ነው። ሶስቱ እነሱ ይመስላሉ። ማዘርንም አይመስሉም። እንደውም ማዘርን እኔ ይመስላታለሁ። አሁን ሶስቱ አንድ አይነት ናቸው። ሶስታችንም ሴት ነን። የእኔ ታላቃለች፣ እኔ አራታችን ማለት የአራታችንም ሴት ነን ለእናታችን። ሶስቱ ይመሳሰላሉ። እኔ ለብቻ ነኝ። አይደለም እዚህ አቡዬ ኢትዮጵያ ራሱ ገነት አሳድጋች ነው። የእናታችን ስም ገነት ነው። ምን ተጥለሽ አግኝታሽ ነው ይሏታል። በጣም ነበር የሚሰማኝ። የእሷ ልጅ አይደለሽም እባላለሁ ስለማልመሳሰል። አዎ ማርያምን አቡዬ በጣም ነበር የሚከፋኝ። አፋቸው አካባቢ ይመሳሰላል እያሉ ነው ሁሉም ኮመንታተሮች። አፋቸው ጋር ይመሳሰላሉ ይሆናል። ምናልባት ተገብታችሁ ምናምን አለ ነው። ግን ይገርማል። ምንም የማይመሳሰል ሰው እህትና እህት ሲሆን በጣም ይገርመኛል፣ ያስገርመኛል። ልጄ እኔን ነው የሚመስለው። አይተሽዋል? አላየሁትም። እኔን እኮ ነው የሚመስለው። ቁጭ እኔ ነው አሁን የኔን ልጅ መንገድ ላይ ብታገኘው ወይ የምስር ልጅ ነው ምናምን ነው የምትይው። በጣም ደስ ይላል። ራስሽን የሚመስል ልጅ ከወለድሽ ጥሩ ነው። ትንሽ አፍንጫ አለው እሱ አፍንጫ አለው አፍንጫ